አስቡት በገዛ ጓደኛችሁ ስትገደሉ ለዛውም ምንም ሳታረጉ የሆነ ቀን እዚህ ጋር የምታያት ሴት ካፌ ውስጥ ቁጭ ብላ ነበር አይስ ኮፊ እየጠጣች ይሄን አይስ ኮፊ አንዴ ሳብ አድርገው ወዲያው ገደላት ይሄ አይስ ኮፊ እንዴት ሞተች በአይስ ኮፊ የሞተችው ሴት ሚርና ትባላለች ከዛሬ 2 ዓመት በፊት ሲድኒ ላይ አውስትራሊያ ውስጥ ከኮሌጅ ጓደኛዋ ጋር ቁጭ ብላ ካፌ ውስጥ ምግብ እየበሉ ነው የኮሌጅ ጓደኛዋ ማን ትባላለች ጄሲካ እየበሉም ባለበት ሰዓት ጄሲካ ስለ ፍቅረኛዋ ታወራለች እንደመረራት እንዳስቸገራት ምናምን በቃ ያማረረች ነው ስለ ፍቅረኛዋ በዚህም የተነሳ ሚርና ምክር ልትሰጣት አሰበች እና ምን ብላ ትመክራታለች ከፍቅረኛሽ ጋር ማቆም አለብሽ በዚህ ጄሲካ አበደች እንዴ ራስሽ አይደል እንዴ ፍቅረኛዬ ምናምን እያልሽ ታማረረ የነበረው ግን መልሳ እንዲህ ስትላትም አበደች ያው ከሱ ጋር ተፋች ስላለቻት ሚርና ማለት ነው በዚህም የተነሳ ጄሲካ እሷን ጥላት ትሄዳለች ታዲያ ይሄ ነበር በመሃላቸው ትንሽ ቅሬታ መፈጠር የጀመረው ምክንያቱም ከዚህ በኋላ ህይወታቸው በሁለት የተለያየ መንገድ ነው ሄደው ጄሲካ ያንን ግንኙነት አላቆመችም በጣም የሚያስጠላ ግንኙነት ነው በመጨረሻም ይለያያሉ ይደብራታል ስራ ትጀምራለች ስራውንም ትባረራለች መጠጥ ደግሞ መጠጣት በጣም አብዝታለች ስትጠጣ ደግሞ ከሚገባው በላይ ነው የምትጠጣው መኪናዋን ሁሉ ሄዳ አላትመዋለች ከግድግዳ ጋር ሰክራ በተጨማሪው ደግሞ ራሷን ልታጠፋ ብዙ ጊዜ ሞክራለች ሆስፒታል ትገባለች ትተርፋለች እንደዚህ አይነት ህይወት ነው የምታሳልፍ ሚርናስ በዚህ በኩል እሷ ላይፏ አሪፍ እየሆነ ነው በስራ ውጤታማ ነች እንዲሁም የረጅም ጊዜ አብራ የቆየችውን ፍቅረኛዋን አግብተዋለች ሰርጋቸውም የሚገርም ነበር ግን እዛ ሰርግ ላይ የበፊት ጓደኛዋን ጄሲካን አልጠራቻትም ምክንያቱም እሷ ምትረባ ሰው አይደለች ታዲያ ግን ጄሲካ በዚህ ሌላ ነገር ማሰብ ትጀምራለች ምክንያቱም ሚርና የሚገርም ህይወት አላት ብዙም ህይወቷ ላይ መስዋዕትነት አልከፈለችም ጄሲካ ታዲያ ይሄ ህይወት ለሚርና አይገባም ብላ ታስባለች ታዲያ ይሄኔ ነው ሚርናን እገላታለሁ ብላ የምታስበው ያኔ እንደዛ ተነጋግረው ከተለያዩ በኋላ ከትንሽ አመት በኋላ ሁለቱም አንድ ሀገር እንዳጋጣሚ መኖር ይጀምራሉ ጃካርታ ኢንዶኔዥያ ውስጥ ማለት ነው እዛ ደግሞ የተገናኙበት ምክንያት ሁለቱም የዛ ሀገር ልጆች ታዲያ ይሄ ለጄሲካ የሚገርም አጋጣሚ ነው ሚርናን ለማድረግ ደወለችለት ጄሲካ ሄይ ይመችሻል ሻይ ቡና ምናምን ብንለስ ሚርና ደግሞ ብዙም ደስ አላላትም ጄሲካንም ብዙ አታምናትም እንበላለች ግን ደግሞ ጓደኛዋን ይዛት ትሄዳለች ብቻዋን መሄድ አልፈለገችም ጓደኛዋም እቺ ናት ያው ጓደኛዋ ብለን ሰማን ያዘው ፈጠን እናርገውና ወደ ገደለው እንግባ የሚገናኙበት ሰዓት ደረሰ ታዲያ ጄሲካ ቴክስት አደረገችላት የት ነው መጠጣት የምትፈልጉት ምናምን ትላቸዋለች በቴክስት ለጓደኛዋና ለሱ ከመገናኘታቸው በፊት ጄሲካ ቀድማ የሚገናኙበት ካፌ ሄዳለች ለምን ሄደች ካፌ ውስጥ የቴቱ ጋር ካሜራ እንዳለ ለማወቅ ያው እንዳትያዝ ምናምን ነገር ማለት ነው እናም ትወጣና የሆነ ዕቃ ገዝታ ትመለሳለች ወደ ካፌው እንደመጣችም ለሁሉም ታዛለች የሚጠጡትን ታዲያም ያዘዘችው መጣ ልክ ሲመጣ ከሱቅ ገዝታ ነበር ዕቃ አላልኳችሁ በሱ ዕቃ ካሜራውን ሸፈን ታረግና ከዛም ታወጣና መርዝ ማንንም አያያትም ካሜራውን ሸፍናለች በቃው የሚርና ቡና ውስጥ ወይም ደግሞ አይስ ኮፊ ውስጥ ጨመረችባት መርዙ ማለት ነው ይሄ መርዝ ትንሽ ብጨምር ይበቃ ነበር ግን ወዲያው እንድትሞት ስለፈለገች በጣም ብዙ መርዝ ነው ያደረገችበት ከአንድ ሰዓት በኋላ ሚርናና ጓደኛዋ መጡ ታዲያም ያው ሰላም ተባባሉ ወዴ መጣሽልኝ ምናምን ከዛ ቁጭ አሉ ሚርናም አይስ ኮፊዋን ብላን ደቀመች ይሄ ነገር ግን ቴስቱ ትክክል አይደለም ማለት ከደቂቃ በኋላ ደግሞ ጭንቅላቷ በቃ በጣም ወጠራት በጣም አማማት እዛው ካፌ ውስጥ ሆና ደግሞ በአፋ ምናምን ነገር በቃ ሞጣት ጀመረ እዛ ውስጥ ያሉ ስታፉ የሚሰሩት አስተናጋጆቹ ምናምን በቃ በጣም ደነገጡ በዚህም የተነሳ ወደ እሷ የተራሮጡ በቃ እርዳታ ሊያደርጉላት ፈለጉ በቃ ሁሉም ሩጫ ላይ ነው እሷን ለማንሳሳት ግን ይሄ ሁሉ ሰው ሲራራት ጄሲካ ቁጭ ብላለች ንቅንቅ አላለችም ወለ ኮምበሯ ላይ ማለት ነው ምንም አይነት ስሜት አላሳየችም ታዲያ ነገሮችን ካየች በኋላ አሁን የሆነ ሰው ላይ ጣቷን መጠቆም አለባት ብድግ አለች ምን አለች ካፌው ነው የሚርና መጠጥ ውስጥ እንደዚህ ነገር የጨመረው ብላ ወደ ካፌ እጇን መጠቆም ጀመረች ምንድነው የጨመራችሁት የልጅቷ ኮፊ ውስጥ አለች ታዲያ ግን ይሄኔ ነው ለሷ ነገሮች የተበላሹበት ምክንያቱም የካፌው ማናጀር እኛ ምንም የጨመርነው ነገር የለም ለዚህ ደግሞ ማሳያ ማረጋገጫ መያዝ እንፈልጋለን አሉ በዚህም የተነሳ መርዙን አንስቶ ከመጣል ይልቅ ማናጀሩ ብድግ አደረገችውና ይሄንን መርዝ አስቀመጠችው በዚህ በኩል ደግሞ ሚርናን ሆስፒታል ለማድረስ አምቡላንስ እየተሯሯጡ ነው ግን ሚርና አልተረፈች ሞተች ወዲያውም ነገሩን ሲያጣሩ ፖሊሶች ሞተችው በመርዝ እንደሆነ ታወቀ ከ3 ቀን በኋላ ፖሊሶች ማናጀሯ ያስቀመጠችውን መርዝ የቀረውን ወስደው መመርመር ጀመሩ በዚህም የተነሳ ወዲያው በመጠጡ ተመርዛ እንደሆነ አወቁ ጄሲካን አሯሩጦ ያዘው እናም ትክክለኛ የጄሲካ ፎቶ ይሄ ነው እቺ ነች ጄሲካ ማለት የገደለች ፍርድ ቀረበች ፍርዱም ለ5 ወር ቀጠለ እንዲሁም ሰዎች ጋር ይሄ ነገር ደረሰ በቲቪ በመናም ነገር በቃ በጣም መነጋገሪያ ሆኖ ነበር ይሄ ነገር ወደ ፍርዱ ታዲያ ስመለስላችሁ በመጨረሻ እንግዲህ ጥፋተኛ እንደሆነች ታወቀ 20 ዓመት ተፈረደባት ይሄ ታሪክ
ጃካርታ ኢንዶኔዥያ ውስጥ ነው የተፈጸመው።